ጓደኞቼ ለኔ ድምቀቶቼ ናቸው። በተለይ ደግሞ በደስታዬ ቀን ላይ የሚገኙልኝ ጓደኞቼ ከምንም በላይ ናቸው። ባለፈው ፖስት ባደረኩ ቪዲዮ ቤቴ ውስጥ ድግስ ነበረ ብያችሁ ነበረ። ታዲያ በጠዋት ከሁሉም እንግዶቼ ቀድሞ መጥተው ነበረ ቤቴም ሞቅ ሞቅ ሲያደርጉት የነበረ። ይሄ ቪዲዮ የድግሴ ሙሉ ቪዲዮ ነው። ጠቅለላ አድርጌላችሁ ነው ፖስት ያደረኩት። ድግሱ ግን ምንም በማስመልከት ነው ላላችሁኝ ሰዎች አሁን ላይ በግልጽ ባልነግራችሁም ለኔ ግን በጣም ትልቅ ቀን ነው። መልካም ምኞታችሁን ኮሜንት ላይ ለገለጻችሁልኝ በሙሉ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። እንግዶቼ እንደዚህ አጣጥሞ የሚበሉት ምግብ እኔም እንደዚህ ጥፍጥ ብሎኝ የበላሁት ምግብ ከማርያም ኬተሪንግ ነው። እውነት ለመናገር በጣም እጅ የሚያስቆረጥም ምግብ ነው። የራሳችሁ ቤት ውስጥ ድግስ እንደመደገስ የሚያስደስት ነገር የለም። አስቡት እስኪ ቤታችሁ በሰው ተሞልቶ ብሉልኝ ጠጡልኝ ምን ይጨመር። ኧረ ያለ ዛሬም ቤት ያልመጣችሁም ተጫወቱ ምን ጎደለ ማለት እንዴት መታደል። ስለዚህ ቀን ላደረሰኝ እግዚአብሔር ክብርና ምስጋና ለሱ ይሁን። እንደዚህም በጉርሻ ሲያጨናንቁኝ ነበረ። እኔ ጉርሻ የምወድ አይነት ሰው አይደለሁም፣ ግን በደስታዬ ቀን ላይ አልጎርስም ብል ነውር ይሆንብኛል ብዬ ነው። የፕሮግራሚ ዋና መሳካት የጓደኞቼ እገዛና ድምቀት ነው። የእውነት እንደምታዩት አንዴ ቡና ሲያፈሉ፣ አንዴ ጎደለውን ሲሞሉ፣ አንዴ ሲያስተናግዱ ነበረ። ብቻ ኑሩልኝ፣ ክፉ አይንካችሁ። የእናንተንም ደስታ እጥፍ ድርብ አድርጎ እግዚአብሔር ያሳየኝ። በጣም ወዳቸዋለሁ። እርስ በእርስ ራሱ የተዋወቁ በዚሁ ድግስ ላይ ነውና አንድ ቀን ራሱ የተዋወቁ አይመስሉም። ያቸው እስቲ እንዴት እንደሚተጋገዙ። ብቻ እኔ ለእናንተ ምንም ቃል የለኝም። እዚህ ፕሮግራም ላይ አክብራችሁ ጥሪ ለተገኛችሁ ቤተሰቦቼ፣ ጓደኞቼ፣ ወዳጆቼ ደስታዬን በደስታችሁ ልክ የተካፈላችሁልኝ በሙሉ በጣም ነው የማመሰግነው። ኑሩልኝ፣ ክበሩልኝ። አንዳንድ የሸኟቸው እንግዶች ነበሩ። የቀረነው ደግሞ ሁለተኛ ዙር ለመብላት። በዚህ መልክ አቀራረብም ምግቡ በጣም ነው የእውነት የሚጣፍጠው። ምንም አይነት ፕሮግራም ኖራችሁ ኬተሪንግ ኦርደር ማድረግ ካለባችሁ ከማርያም ኬተሪንግ ኦርደር አድርጉ። በጣም ነው የሚጣፍጠው። ለልደት፣ ለሽምግልና፣ ለምርቃት ለፈለጋችሁት ፕሮግራም ኦርደር ማድረግ ትችላላችሁ። እንግዶቼንም እንግዲህ ቀስ በቀስ መሰናበት ጀመርኩኝ። ሁሉም ልክ ሲወጡ እንዴት እንደሚደብር ልነግራችሁ አልችልም። ደግሞ ሁሌም የጥሪ ሰዓቷን ሳታከብር አርፍዳ የምትመጣ ጓደኛ ያለች። እንደምታዩት 2 ሰዓት ከምናምን የመጣችሁ ማታ። የምቀጣትን ቀጥቻት እንግዲህ ወደ ማስተናገድ ገባሁኝ። እሷም ቆንጆ ኬክ ይዛልኝ መታ ነበረ። እውነት ቃል የለኝም። ዛሬ ብቻ 4 ኬክ ነው የቆረስኩት። እዚህ ጋር እንግዲህ እንደ እናት ሲያጫውተኝ ወደ ቤት ወስዳ የምትሄደውን ምግብ ቴካዌ ሳደርግላት ነበረ። ከዛ እሷንም ሸኘዋል። በአጠቃላይ ድግሴ ይመስል ነበር። ቴንኪ ፎር ዋቺንግ ባይ